الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين. أيها الإخوة والأخوات، أحييكم بتحية أهل الإسلام، والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. قال الله تعالى في محكم تنزيله: من ذا الذي يقرض الله قرضا حسنا فيضاعفه له أضعافا كثيرة. الله سبحانه وتعالى مما شاء بهونه بكلام قديم ስለ ሰደቃ በመግለጽ ሰደቃ ማድረግ በአኼራም በአዱንያም ጠቃሚ መሆኑን ገልጿል። ባለፈው እንደምታስታውሱት ስለ ዘካ ነበረ። እንግዲህ ዘካ ፈርድ የሆነው ሰደቃ ሲሆን ዛሬ ደግሞ ሰደቃ ሱና የሆነው ከፈርዱ ውጪ በፈለከው ጊዜ ሰደቃ አድርገህ ከፍተኛ አጅር ማግኘት እንዳለብህ የሚገልጽ ይሆናል። በዚህ ዙሪያ አላህ ሱብሓነሁ ወተዓላ ምን ይላል? መን ዘ ለዚ ዩቅሪዱ ላህ ቀርደን ሐሰና፣ ማን ነው ምርጥ የሆነ ብድር የሚያበድረው ነገ ቂያማ ቀን አድዓፈ ሙዳዓፈ በከፍተኛ ደረጃ ተሞልቶ የሚቀርብለት አስደናቂ በሆነ ሁኔታ የሚከፍለው ይላል አላህ ሱብሓነሁ ወተዓላ። በዚህ አያይዞ ወልሙተሰድቂነ ወልሙተሰድቃት በማለት ይገልጻቸዋል። የወንዶችና የሴቶች ምጽዋት የሚያደርጉ ሰደቃ የሚያደርጉ ሰዎች በጣም ተወዳጅ እንደሆኑና አላህ ዘንድ ከፍተኛ አጅር እንዳላቸውም ገልጿል። አዐደ ላሁ ለሁም መግፊረተን ወአጅረን ዐዚማ። እንግዲህ ጾታ ሳይለይ ሴትም ሆነ ወንድ ሰደቃ ባደረገ ቁጥር ሁሉ የቂያማ ቀን ከፍተኛ አጅር ተዘጋጅቶ እንደሚጠብቀውም በዚሁ ተገልጿል። ምን ይላል በሌላ አያ አላህ ሱብሓነሁ ወተዓላ? ካኑ ቀሊለን ሚነ ሌይሊ ማ የህጀዑን ወቢልአስሓሪ ሁም የስተግፊሩን ወፊ አምዋሊሂም ሐቁን ሊሳኢሊ ወልመሕሩም። ምን ይላል አላህ ሱብሓነሁ ወተዓላ? እነዚህ እኮ የተወደዱ ባሪያዎችና እኔ ዘንድ ከፍተኛ አጅር አላቸው። አንደኛ በሌሊቱ ክፍለ ጊዜ ብዙ አይተኙም። እንደዚሁም ደግሞ ሱሁር አካባቢ በሚደርስበት ሰዓት ተነስቶ እስትግፋር ያደርጋሉ፣ ይሰግዳሉ፣ ይዘክራሉ። በገንዘባቸው ደግሞ ለምስኪኖችና እንደዚሁም ቅርብ ለሆኑ ዘመዶች ሰደቃ ያደርጋሉ። እነዚህ ናቸው እኔ ዘንድ የተወደዱት በማለት ገልጸዋል። እንደዚሁም ምን ይላል አላህ ሱብሓነሁ ወተዓላ በሌላ አያ? ወማ ቱቀድሙ ሊአንፉሲኩም ሚን ኸይርን ተጅዱሁ ዒንደ ላሂ ሁወ ኸይረን ወአዕዘመ አጅራ። እዚህ አዱንያ ላይ ለራሳችሁ ብላችሁ ያስቀደማችሁት የምታደርጉት ሰደቃ፣ ለተቸገረው የምታደርጉት፣ የምታበሉት፣ የምታለብሱት ሁሉ አላህ ዘንድ ነገ ቂያማ ቀን በከፍተኛ ደረጃ ያሳድግላችኋል። ትንሽ ሰደቃ ብታደርጉ አጅሯን ተራራ የሚያክል ያደርግና ነገ ቂያማ ቀን ያስደስታችኋል በማለት ገልጿል። እንደዚሁም ምን ይላል? ወሰዩጀነቡሃ አልአትቃ አለዚ ዩእቲ ማለሁ የተዘካ ወማ ሊአሐድን ዒንደሁ ሚን ኒዕመትን ቱጅዛ ኢላ ብትጋአ ወጅሂ ረቢሂል አዕላ ወለሰውፈ የርዳ። ምን ይላል አላህ ሱብሓነሁ ወተዓላ? ነገ ቂያማ ቀን አደገኛ የሆነው የጀሃነም እሳት የሰው ልጅ ሁሉ በሚበላበት ሰዓት በገንዘባቸው ዘካውንም እንደዚሁም ግዴታ ሳይሆንባቸውም ሰደቃንም የሚያወጡ ሰዎች፣ የሚያበሉ ሰዎች ይድናሉ፣ ይጠነቀቃሉ። አትነካቸውም ይላል። ጀሃነም በፍጹም አይነካቸውም። አላህ ዘንድ ማንኛውም ሰው የሰራው ኸይር ስራ
ከፍተኛ ምንዳ የሚኖረው በምንድነው? ሁልጊዜ ሲያደርግ ለአላህ ብሎ ብቻ የሚያደርግ ከሆነ ሰደቃውን ዒባዳውን በኢኽላስ ኢላ ብትጋአ ወጅህ ረቢሂል አዕላ ለአላህ ብሎ ያደረጉ ሰዎች ናቸው እንጂ ሌላው አይጠቀምም። ወለሰውፈ የርዳ በጣም ባደረጉት ሰደቃ ውጤቱን ያገኙታል በማለት ደስታ በደስታ አደርጋቸዋለሁ ብሎ አላህ ሱብሓነሁ ወተዓላ ገልጿል። ወደ ሐዲሳችን ስንገባ وعن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال ما نقصت صدقه من مال وما زاد الله عبدا بعفو الا عزا وما تواضع احد لله الا رفعه الله عز وجل رواه مسلم ابي هريره باستلافልን ሐዲስ ነብያችን አለይሂ ሰላቱ ወሰላም እንዲህ ብለዋል። አንድ ሰው ለሰደቃ ብሎ ያወጣው ገንዘብ ወይም ንብረት በፍጹም አይጎልበትም። ሰደቃ ገንዘቡን አያጎልበትም በፍጹም ይላሉ። እንግዲህ ነብያችን አለይሂ ሰላቱ ወሰላም ወማ ينطق عن الهوى إن هو إلا وحي يوحى ብሎ የመሰከረላቸው አላህ ማንኛውንም ነገር ሲናገሩ የስሜታቸው የራሳቸውን ሳይሆን አላህ ሱብሓነሁ ወተዓላ በወህይ የነግራቸው ነው በማለት እንዲህ ገልጾላቸዋልና የተናገሩት ሳዲቀን መስዱቅ እንደመሆናቸው መጠን ምንድን የተናገሩት? ለሰደቃ ብሎ አንድ ሰው አንድችን ነገር ከንብረቱ ከቀነሰ በፍጹም አይቀንስም ይሞላበታል ብሎ ነው የገለጹት። ወማ ዛደ አላሁ ዐብደን ቢዐፍዊን ኢላ ዒዛ እንደዚሁም ደግሞ አንድ ሰው ተበድሎ አውፍ ያለ ከሆነ ሁሉን ነገር ግፍ አድርጎ ትቶ አውፉ ብያለሁኝ በማለት ይህንን ያደረገ ከሆነ አላህ ሱብሓነሁ ወተዓላ ትልቅነትን ቢጨምርለት እንጂ ዒዛን ይጨምርለታል፣ ጀግንነትን ይጨምርለታል። ወማ ተዋደዐ አሐዱን ሊላሂ ኢላ ረፈዐሁ ላህ እንደዚሁም በመቀጠል ምን አሉ? አንድ ሰው ለአላህ ብሎ አይተናነስም፣ ተዋዱ አያደርግም፣ አላህ ሱብሓነሁ ወተዓላ ደረጃውን ከፍ እያደረገው ቢሄድ እንጂ ብሎ ነቢያችን አለይሂ ሰላቱ ወሰላም ተናግረዋል። ሙስሊም እንዳወሩት وعن ابي كبشة الأنماري رضي الله عنه أنه سمع رسول الله صلى الله عليه وسلم يقول ثلاث أقسم عليهن وأحدثكم حديثا فاحفظوه ነቢያችን አለይሂ ሰላቱ ወሰላም ምን አሉ? ሶስት ነገሮች ብሎ ነው የጠሩት። ይምልባቸዋለሁኝ ይህንን የሚነግራችሁን በጥንቃቄ ተከታተሉና አፍዙት ብሎ አደራ ብለዋል። ምን አሉ? አንደኛው ማ ነቀሰ ማሉ ዐብድን ምን ሰደቃ የአንድ ሰው ገንዘብ ሰደቃ ያወጣበት ከሆነ በፍጹም አይቀንስበትም። ይህንን እየማልኩኝ እነግራችኋለሁ ይላሉ። ወላ ظلم عبد مظلمة صبر عليها إلا زاده الله عزا አንድ ባሪያ እንደዚሁም ሙእሚን የሆነ ሰው አንድ ሰው የበደለው እንደሆነ ያንንን ብድሉን ሁሉ ታግሶ ያሳለፈ ከሆነ ትልቅነትና ክብር ቢጨምርለት እንጂ ብለዋል። እንደዚሁም ሶስተኛው ምንድን ያሉት እየማሉ የተናገሩት ወላ ፈተሐ አብዱን ባበ መስአለትን ማንኛውም ባሪያ የልመናን በር አይከፍትም፣ ስራ ሁሉ ልመናን አያደርግም። ኢላ ፈተሐ አላሁ ዐለይሂ ባበ ፈቅርን የድህነትን በር አላህ ሱብሓነሁ ወተዓላ ቢከፍትበት እንጂ በፍጹም አይዘጋ የሆነ ብሎ ይህንን እየማሉን የተናገሩት። አው ከሊመተን ነሕዋ ወኡሐዲሱኩም ሐዲሰን ፈሕፈዙ አሉ።
ሌላ ሐዲስ ነግራችኋለሁኝ ተከታተሉ በማለት ይገልጻሉ። ኢነመ ዱንያ ሊአርባዕቲ ነፈሪን እቺ ዱንያ እኮ ለአራት ሰዎች ናት ብሎ ነው የተናገሩት። በዚች ዱንያ የሚጠቃቀመውን የሚደሰተውን አራት ሰዎች ናቸው። የሚጠቀሙትም አራት ናቸው። እንደዚሁም ሌላም ነገር የሚደርስባቸው። አንደኛው ማን ነው? አብዱ ረዘቀሁ ላሁ ማለን ወዕልማ ፈሁወ የተቂ ፊህ ረባ። አንደኛው ማን ነው? አንድ ሙእሚን የሆነ ሰው አላህ ስብሓንሁ ወተዓላ ሀብትን ይረዝቀዋል፣ ይሰጠዋል፣ እውቀትም ይሰጠዋል። እውቀት ይሰጠዋል፣ ሀብትም ይሰጠዋል። ፈሁወ የተቂ ፊህ ረባ። እንደዚሁም ደግሞ እውቀት ስላለው አላህን ይፈራበታል። የሚፈልገውን ነገር ሁሉ ነፍስያው የሚያስፈልገውን በአጠቃላይ ይቆጥብና ለአኼራ ብሎ ይሰራበታል። ወየስሉ ፊህ ረሂማ። በገንዘቡ ዝምድናውን ይቀጥላል። ወየዕለሙ ሊላሂ ፊህ ሐቃ። የአላህን ሐቅ ደግሞ ጠብቆ ዘካውንም ሰደቃውንም ያስተናግዳል። ፈሃዛ ቢአፍደል ልመናዝል። ይህ ነው ትልቅ ደረጃና ትልቅ ስጦታ ማለት። በከፍተኛ ደረጃ አላህ ስብሓንሁ ወተዓላ ያከበረው ሰው ብሎ ማለት ይህ ነው ብለዋል። ሁለተኛው ሰው ወዐብዱን ረዘቀሁ ላሁ ዒልማ። አንድ ሰው እውቀትን ይረዝቀዋል፣ ዕልም ይኖረዋል። ወለም የርዝቁሁ ማለን፣ ገንዘብ ግን የለውም፣ ሀብት የለውም። ፈሁወ ሳዲቁ ንያ። ይህ ሰው ግን ጥርት ያለ ንያ ይለይታል፣ እውነተኛ የሆነ ምን ይላል? የቁሉ ለው አነ ሊ ማለን፣ እንደው ገንዘብ ቢኖረኝ ለዓምልቱ ቢዐመሊ ፉላንን፣ እገሌ እንደሚሠራው ይሠራ ነበርኩኝ ይላል። ዘመዱን እንደሚቀጥል ይቀጥልበት ነበርኩኝ። መስጂዶችን እንደሚሠራ እኔም ይሠራ ነበርኩኝ። ሐጅ እንደሚያደርግና እንደሚያስደርግ ሁሉ እኔም ይህንን ለማድረግ ጥረት ያደርግ ነበርኩኝ ብሎ ይነይታል። ፈሁወ ብንየትህ፣ ይህንን በመነየቱ ፈአጅሩሁማ ሰዋኡን፣ የሚያገኙት ምንዳ እኩል ይሆናል ማለት ነው። እኩል፣ ምንም የሚጎል ነገር የለም። ተመልከቱ፣ አንዱ ሀብት ስላለው ዕልምም ስላለው አላህን ስለሚፈራ ዘመዶቹን እየቀጠለ ሐጅ እያደረገ መሳጅዶችን እየሰራ ይህንን በማድረጉ ብቻ፣ ሌላው ግን ገንዘብ የሌለው ሰው እኔም ቢኖረኝ እኮ ይህንን አደርግ ነበርኩኝ ብሎ በመነየቱ ብቻ እሱ ያገኘውን አጅር ይህም ሰው ያገኛል። እኩል አላህ ስብሓንሁ ወተዓላ አጅር ይሰጣቸዋል ብለዋል። ታዲያ ምንድነው ዋናው ነገር? ንያ ነው ማለት ነው። ስድቅ ካለው በእኽላስ የሆነ ንያ ከነየተ የፈለገ ሰው የሚሠራውን ኸይር ይህ ሰው በመነየቱ ብቻ ያገኘዋል። ሦስተኛው ወዐብዱን ረዘቀሁ ላሁ ማላ ወለም የርዝቁሁ ዒልማ። አንድ ሰው ከፍተኛ ሀብት ሰጠዋል አላህ፣ እውቀት ግን የለውም፣ ዕልም የለውም። ስለዚህ የኽቢጡ ፊ ማሊሂ ቢገይሪ ዕልም፣ ያለ እውቀት በገንዘቡ ይንቦጫረቅበታል፣ ይጫወትበታል፣ ይደንስበታል፣ የተለያየ ነገር ያደርጋል። ወላ የተቂ ፊህ ረባ፣ አላህን የሚፈራ ነገር የለም። በገንዘቡም ዘካ አያወጣም። ወላ የስሉ ፊህ ረሕማ፣ ዘመዶቹ ድብን ቢሉ እንኳን የሚቀጥላቸው ነገር የለም። ወላ የዕለሙ ሊላሂ ፊህ ሐቃ፣ ሐቅ ያለበትን እንኳን ዘካውን አያወጣም። የአላህንም ሐቅ አይጠብቅበትም። የዘመዶቹንም ሐቅ አይጠብቅም። የቤተሰቡንም ሐቅ አይጠብቅም።
فهو بأخبث المنازل ይህ ደረጃ በከፍተኛ ደረጃ የተዋረደና በጣም ያነሰ የከሰረ የሆነ ደረጃ ነው ብሎ ነው ነብዩ የተናገሩት አለይሂ ሰላቱ ወሰላም። ታዲያ አራተኛው ሰው ደግሞ ወዐብዱን ለም የርዙቅሁ ላሁ ማለን ወላ ዒልማ። አራተኛው ሰው ገንዘብም የለውም ዒልምም የለውም። فهو يقول انديلا لو أن لي مالا لعملت فيه بعمل فلان فوزرهما سواء ይህንን ሰው ያገኘውና እሱ እንደሚያደርገው ሁሉ ራሱን ለማድረግ ይነይታል። ምን ይላል? እኔ ገንዘብ ቢኖረኝ ኖሮ እገሌ እንደሚጫወት ይጫወት ነበርኩኝ፣ እገሌ እንደሚደንስበት፣ እገሌ እንደሚንቦጫረቅበት እኔም እንዲህ አደርግ ነበርኩኝ ይላል። እገሌ ወደ ወንጀል ዘሎ በሚገባበት ሁኔታ ይህ ነገር እኔም ዘንድ ደርስ ነበረ ቢኖረኝ ኖሮ ብሎ ይነይታል። ታዲያ አላህ ሱብሓነሁ ወተዓላ ወንጀላቸው እኩል ያደርገዋል ማለት ነው። ይህ በከፍተኛ ደረጃ አደጋ ነው። ያማ ሀብት ስላለው ይበላበታል፣ ይጠጣበታል፣ ይደሰትበታል፣ ይወድቅበታል፣ ለጊዜው የተለያየ ነገር ያደርግበታል። እሱም ካን ስለተደሰተበትና ስለተጫወተበት ይጠየቃል፣ ይቀጣል። ይሄ መናጢ ደግሞ ድሃ ነው፣ ሀብት የለውም። ግን ያንን ሰው ወንጀለኛውን አይቶ እኔም እንዲህ አደርግ ነበርኩኝ ብሎ በመለየቱ ብቻ እኩል ወንጀል ያገኛሉ። ያሸክመዋል አላህ ሱብሓነሁ ወተዓላ። አላህ ይጠብቀን። رواه ابن ماجه والترمذي وقال حديث حسن صحيح. وخرج الطبراني بإسناده عن ابن عباس رضي الله عنهما يرفعه إلى النبي صلى الله عليه وسلم قال: ما نقصت صدقة من مال وما مد عبد يده بصدقة إلا ألقيت في يد الله قبل أن تقع في يد السائل، ولا فتح عبد باب مسألة عنها غنى إلا فتح الله عليه باب فقر. ነቢያችን ዓለይሂ ሰላቱ ወሰላም አሁንም ምን ይላሉ? ለሰደቃ ብሎ ያወጡት ገንዘብ ሁሉ እንደማይቀንሰው እንደዚሁም ደግሞ አንድ ሰው ሰደቃ ለመስጠት እጁን በመዘርጋቱ በለማኙ እጅ ከመውደቁ በፊት አላህ ሱብሓነሁ ወተዓላ በደስታ እንደሚቀበለውና በአላህ ሱብሓነሁ ወተዓላ ኢራዳና በአላህ ሱብሓነሁ ወተዓላ በተጠበቀውና በተከበረው ዝል ውስጥ የሚቀመጥ መሆኑና እንደሚቀበለው ነቢዩ ገልጿል። ታዲያ ወላ ፈተሐ አብዱን ባበ መስአለትን አንድ ሰው እንደዚሁም በጣም ችግር ላይ ሆኖ ሳይሆን ሀብታም ለመሆንና ገንዘብ ለመሰብሰብ ብሎ በማሰብ ልመናን የሚያበዛ ከሆነ ስራ ሁሉ ልመና ከሆነ አላህ ሱብሓነሁ ወተዓላ አንድም የማይዘጋበት የሆነ ሁልጊዜ በከልመና እንዳይወጣ የድህነትን በር ይከፍትበታል ብሎ ነቢያችን ዓለይሂ ሰላቱ ወሰላም ገልጾታል። ፈቃለ ያ አዩሃ ናሱ ቱቡ ኢለላሂ ቀብለ አን ተሞቱ። በሌላ መዲሳቸው ነቢያችን ዓለይሂ ሰላቱ ወሰላም ኹጥባ ሲያደርጉ ሰውን ሲመክሩ ምን ይላሉ? እናንተ ሰዎች ሆይ ከመሞታችሁ በፊት ተውበት አሉ ይላሉ። ከመሞታችሁ በፊት ሞት አይቀርምና መቼ እንደሚደርስባችሁ አታውቁም። ነገር ግን ታጥባችሁ ተውበት አድርጋችሁ ጥርት ብላችሁ ተዘጋጅታችሁ ጠብቁት የሚቀር ነገር ስላልሆነ ብሎ ተናግረዋል። ወባድሩ ብልአዕማል ሳሊሓ
ደግሞ ጥሩ ስራ በመስራት ሰደቃ በማድረግ ተሽቀዳደሙ። ቀብለ አን ቱስለሉ በሌላ ጉዳይ ከመግባታችሁ በፊት አንድ ነገር የሚያሻብል ነገር ከመምጣቱ በፊት ቶሎ ብላችሁ ኸይር ስራን በመስራት ላይ ተሽቀዳደሙ ይላሉ። ምክንያቱም ሰውየው ጥሩ ነገር እስካለው ድረስ ወዳው ሰደቃ አድርጎ በኸይር ስራ እስካልተሽቀዳደመ ድረስ ከታመመ በኋላ ግን ያን ኸይር ስራ ማድረግ አይችልም። ወይ ከደህየ በኋላ ወይን አንድ ችግር ሲገጥመው ያ ነገር ሁሉ ስለሚቋረጥበት ቶሎ ብሎ ያ ነገር ከመምጣቱ በፊት ሰደቃ ማድረግና ጥሩ ስራ በመስራት ላይ ተሽቀዳደሙ ይላል። ወስሉ ለዚ በይነኩም ወበይነ ረቢኩም ቢከስረት ዚክርኩም ለሁ ወከስረት ሰደቃ ፊ ስር ወልዓላንያ ቱርዘቁ ወቱንሰሩ ወቱጅበሩ። ምንድን አሉት? በአላህና በእናንተ መካከል ያለውን ነገር ቶሎ ቀጥሉ፣ አስተካክሉ። ከአላህ ጋር ልትቆራረጡ አይገባም። በምን? አላህን በመዘከር አላህን በማስታወስ ሰደቃ በማድረግ በድብቅም በግልጽም ሰደቃ እያደረጋችሁ አላህን የዘከራችሁ ከአላህ ጋር ተዋወቁ፣ ተቀራረቡ። ይህንን ያደረጋችሁ ከሆነ ርዝቁን አላህ ያመጣላችኋል፣ ርዝቅ ይንቧቧላችኋል። እንደገና ደግሞ ከጠላት ጋር ብትገጥሙ እንኳን አሸናፊ ትሆናላችሁ። ነስር ሰጣችኋል፣ የጎደለባችሁን ሁሉ ይሞላላችኋል በማለት ነቢያችን ዓለይሂ ሰላቱ ወሰላም ገልጸዋል። وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم صلوا على النبي بين رجل في فلاة من الأرض فسمع صوتا في سحابة اسق حديقة فلان فتنحى ذلك السحاب فأفرغ ماءه في حرة فإذا شرجة من تلك الشراج قد استوعبت ذلك الماء. يا من لانه نبياتنا عليه الصلاة والسلام أبي هريرة ባስተላለፉልን ሐዲስ አንድ ሰው በሜዳ ምድረ በዳ በሆነ ቦታ ነበረና ድምፅ ይሰማል። እየሄደ በዳመና ውስጥ ሲነጋገሩ ይሰማል። ምን ምን? እስቂ ሐዲቀተ ፉላን የእገሌን ማሳ ሄዳችሁ አጠጡለት የሚል ትእዛዝ። እንዲህ ካለ በኋላ ዳመናው እያየሁት እየተሽከረከረ መሄድ ጀመረ። ይህ ዳመና ለተባለው ሰው ስሙ ለተጠራው ሰው ለሱ ማሳ ሄዶ ፈሰሰለት። እኔ ብጄ ደረስኩኝ። ከዛም በኋላ ቦይ ነገር አለ። በቦዩ ውሃው መፍሰስ ጀመረ። ከዛም ሰውየው ቆሞ ይህንን ውሃ ለአትክልቱ ወይም ለማሳው ያደርግለታል። يحول الماء بمسحات አካፋ ይዞ ይሰበስበዋል ውሃውን ለማሳው። فقال له ይህ የሚከታተል የነበረው ሰው እንዲህ አለ፣ ያ አብደላህ አንተ የአላህ ባሪያ ወይ መስሙክ ማን ነው ስምህ ብሎ ይጠይቀዋል። ቃለ ለሁ ፉላኑን ልስም ለዚ ሰሚዐ ፊ ሰሓባ ልክ በዳመና ውስጥ የሰማውን ስም ይነግረዋል። እገሌ ይባላለሁኝ። ከዛም ፈቃለ ለሁ ያ አብደላህ አንተ አብደላህ ወይ ልመ ሰአልተኒ አን ስሚ ስሜን ለምንድን ነው የጠየቀኝ ብሎ ይጠይቀዋል። ቃል ሰሚዕቱ ፊ ሰሓብ በዳመናው እኮ ሰምቻለሁ። አለዚ ሀዛ ማኡሁ ሰውተን የቁል እስቂ ሐዲቀተ ፉላን ይህ የፈሰሰልህ ዝናብ እኮ ይህ ውሃ በትእዛዝ ነው የእገሌን
ማሳ ወይም አትክልት ወስዳችሁ አጠጡ በማለት ትእዛዝ ተሰጥቶ ነው ወደ አንተ መጥቶ የፈሰሰው። ይህንን ስም በዳመና ውስጥ ሰምቼዋለሁኝ ብሎ ይናገራል። ልስሚከ ፈማ ተስደው ፊሃ፣ ታዲያ ለመሆኑ ምን ታደርግበታለህ? እንዲህ ያንተ ስም ዳመና ውስጥ እስኪጠራ ድረስ ምን ኸይር ብትሰራ ነው? ይሄ ያንተ ማሳ ደግሞ በዝናብ ማጣት እንዳይደርቅና እንዳይቸገር እንዳይጦል በፍጥነት ዝናቡ እንዲደርስለት ውሃ እንዲፈስለት አላህ ሱብሓነሁ ወተዓላ ያዘዘበት ምክንያት ምን ኸይር ብትሰራ ነው ብሎ ይጠይቀዋል። ቃል እንዲህ አለ፣ አማ ኢነሁ ቁልተ ሃዛ፣ ይህንን ብላኛል፣ ፈኢኒ አንዙሩ ኢላ ማ የኽሩጁ ሚንሃ፣ ከዚህ ማሳ የሚወጣውን ፍሬ መጀመሪያ ይመለከታለሁ። ፈአተሰደቁ ቢሱሉሲ፣ 1/3ኛውን ሰደቃ አደርገዋለሁ። 1/3ኛው ወአኩሉ አነ ወኢያሊ ሱሉሳ፣ እንደዚሁም ደግሞ እኔና ቤተሰቦቼ 1/3ኛውን እንበላለን እንመገባለን። ወአረዱ ፊ ሱሉሰሁ፣ እንደዚሁም ደግሞ 1/3ኛውን አስቀምጠዋለሁ ብሎ ይነግረዋል። ረዋሁ ሙስሊም። ታዲያ ይህንን ኸይር ስራ የሚሰራ ሰው በእርሻውም ሆነ በገንዘቡም በእህሉም የሚያደርገው ኸይር ስራ እንዳይጎዳና ራሱ እንዲፋፋ ወይም እንዲጠበቅ ያደርግለታል አላህ ሱብሓነሁ ወተዓላ። وعن أبي هريرة رضي الله عنه قال ضرب رسول الله صلى الله عليه وسلم مثل البخيل والمتصدق كمثل رجلين عليهما جنتان من حديد قد اضطرت أيديهما إلى ثديهما وتراقيهما، فجعل المتصدق كلما تصدق بصدقة انبسطت عنه حتى تفشى أنامله። የነቢያችን ዓለይሂ ሰላቱ ወሰላም የሰጪና የበኺል ሰደቃ የሚያደርግ ሰውና ሰደቃ የማያደርግ ሰው አምሳያው ምን አሉ? እንደ ሁለት ሰዎች ናቸው። የብረት ቀሚስ ለብሳሉ። ከዛ በኋላ የብረቱ ቀሚስ እስከ ደረታቸው ወይም እስከ ጡታቸው ድረስ ይደርሳል። በጣም ጠባብ ነው። ሰደቃ የሚያደርገው ሰው ሰደቃ ባደረገ ቁጥር ሁሉ ያ ቀሚስ እየሰፋ ይሄድለታል፣ እየተዘረጋ የረዘመ ይሄድለታል እስከ የእግር ጣቶቹን እስኪሸፍናቸው ድረስ። ወተዐፉ አተረሁ፣ ሙሉ በሙሉ ምልክቱን እስኪዘጋው ድረስ ይሰፋለታል። ወጀዐለ አልበኺሉ፣ በኺሉ ግን ሰሳቹ ኩለማ ሀበ ቢሰደቀትን፣ ሰደቃ ላድርግ ብሎ በነየትና ባሰበ ቁጥር ሁሉ ቀለሰት ወአኸዘት ኩለ ሐልቀትን በመካንያ፣ ጠበቅ እያደረገችው ትሄዳለች ያቺ ቀሚስ። ያኛው ሰፋ እያለ እንደሄደ ሁሉ ይሄ በኺል ነውና ሰደቃ ላድርግ ብሎ ሲያስብ ጠበቅ ታደርገዋለች፣ ትይዘዋለች እንዳለ። ቃል አቡ ሁረይራ ፈአነ رأيت رسول الله صلى الله عليه وسلم يقول بإصبعه هكذا في جيبه يوسعها ولا تتسع። ነቢያችን ዓለይሂ ሰላቱ ወሰላም ይህን ሐዲስ ሲናገሩ በጣቶቻቸው ምልክት እያደረጉ ነው የተናገሩት። ያኛው ሰደቃ የሚያደርገው ወይ ሰቅዩ ሰው ሰቅዩ ስለሆነ ሰደቃ ባደረገ ቁጥር ሁሉ ቀሚሱ እየሰፋ እየረዘመ ወደ ታች ድረስ ጣቶቹን ሁሉ እየሸፈነ ይሄዳል። ያ በኺሉ ደግሞ ሰደቃ ለማድረግ ባሰበ ቁጥር ሁሉ እንዲህ ጥብቅ እያደረገ ይዘዋል ብሎ ነው በምልክት አሳዩት ነቢዩ ዓለይሂ ሰላቱ ወሰላም። ጠበቅ አድርገዋል። በኺል ነዋ፣ በንያ አልተነሳም መጀመሪያ።
وقلست بالتحريك أي انجمعت وتشمرت ጭራሽ አስራት ይዘዋለች هو المكان الذي يخرج منه رأس الإنسان في الثوب وغيره يا راس وين ጭንቅላቱ በጭንቅላቱ በኩል የሚገባውን ቀሚስ ጭራሽ ያጠበቀ ጠበቅ ያደረገ እንዳይረዝምም እንዳይሰፋም ያደርግበታል ብሎ በምሳሌ ነው ነብዩ አለይሂ ሰላቱ ሰላም የተናገሩት። ምን ለማለት ተፈልጎ ነው? ሰጪው ሲሰጥም ደስተኛ ይሆናል፣ ኢማኑም የረዘመ የጨመረለት ይሄዳል። ደግሞ ሰደቃ ሲያደርግም ሲሰጥም አላህ ዘንድ የሚያገኘውን አጅር ሙሉ በሙሉ ያውቀዋል፣ እያሰበ ነው የሚያደርገው። በኺሉ ደግሞ ሰደቃ ሲያደርግ ወይም ይህልኝ እስሙልኝ ነው እንደዚህ